ሰላም የሀገሬ ልጆች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ክብር ለመድኃኔዓለም ይሁን። ዛሬ አንድ አጠር ያለች መልእክት ይዤላችሁ መጥቻለሁ። ብዙዎቻችሁ አረብ ሀገር ላይ ያላችሁ ማለት ነው ስታወሩ ሰማለው፣ ስታማርሩ ሰማለው። ክፍለ ሀገርም ገብቶ ሰርቶ ገፍቶ ምንም ደህና ነገር ላይ አልዋለልኝም ስትሉ በገንዘብ በኩል ሰማለሁ ማለት ነው። ስለዚህ ዛሬ አንድ መፍትሄ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ይሄን ቪዲዮ ለሁሉም ሰው ሼር ኮፒ ሊንክ ማድረግ ብቻ ነው። የምትወዱኝ ሁላችሁ ማለት ነው ይጠቅማናል እውነት ነው ብላችሁ ከወሰዳችሁት ማለት ነው። እኔ በራሴ እውነት ነው ብዬ ነው የሚያስተላልፍላችሁ፣ ግን እናንተ ደግሞ ያው ይውትና ከውስጡ እውነት ነው ትክክለኛ ነገር ነው ወይስ ትክክል አይደለም ብላችሁ እናንተ ይውት አገናዝቡትና ይውት። ከዛ በኋላ ደግሞ ያው እናንተ የሚጠብቅባችሁትን ነገር አድርጉት። ይኸውላችሁ በእምነት ሳልለያችሁ ማለት ነው ጴንጤም ሆኑ ኦርቶዶክስም ሆኑ የፈለጋችሁት እምነት ይኖራችሁ ሙስሊሙም ሆኑ ግን ከደሞሳችሁ ምን ታረጋላችሁ? በስ መሰላችሁ ሙጽዋት የሚባል ነገር አለ። 40,000 ብር የምታገኝ ከሆነ ካላዩ 1,000 ብር ዝም ብለሽ ለደሃ ለተራበ፣ ኦርቶዶክስ ከሆንሽ ደግሞ ቤተክርስቲያን ወንድምሽ ወይ እህትሽ ወይ እናትሽ እዛ ይወረውሩልሽ፣ ለተራበ ሰው ዳቦ ይግዙበት። አንድ በይ። ሁለተኛ ነገር ደግሞ አንቺ ጴንጤ ከሆንሽ እዛ ቸርች ቦታ ላይ ስትሄጂ እዛ በር ላይ የሚቀመጡ መቼም ይኖራሉ። ለአንድ ሰው ወይ ለፓስተር ወይ ለአንድ ሰው ለሆነ ለተራበ ወይ አንድ ሹራብ ወይ አንድ ጫማ ግዙበትና ስጡልኝ፣ አንድ እህታችን ናት ያበረከተችልኝ እያላችሁ ከደሞሳችሁ ላይ ማለት ነው ከአናቱ ላይ በቃ ግድ የላችሁም አድርጉት። ሙስሊምም ከሆናችሁ መስጊድ የሚቀመጡት እናቶች፣ አባቶች፣ ልጆች ይዞ የሚቀመጡት ሞልቷል። እኛ ሀገር እግዚአብሔር ይመስገን ግን እንደዛው ምረዳው ሰው ይኖራል እንጂ ለተሸገረ የተራበ ሰው ብዙ ሰው አይቻለሁ። እኔም ኢትዮጵያዊ ነኝ አውቃለሁ። ስለዚህ ምን ታረጋላችሁ መሰለኝ? ከዚህ በኋላ እኔ ይሄን ከነገርኳችሁ በኋላ ለውጡን ታያላችሁ። በቃ ለውጡን በደንብ ታያላችሁ እና ታመሰግኑኛላችሁ። እኔን ሳይሆን ፈጣሪያችሁን ታመሰግናላችሁ እና እውነትሽ ነው ትላላችሁ። እስቲ አንድ ሰው ይስማኝና ትክክል ነሽ በሉ እና እንደዛ ነው እላችኋለሁ። ወዳችኋለሁ። በተረፈ